ተረጋጊ ሩታ ሀብቴ ተረጋጊ እያበድሽ ነው እንዴ እንደ ኡርጎ ዝም ጥልቅ አትበይ ምን አገባሽ አንቺ ምን አሳበደሽ የፈታሹ ባልሽ ላይ ምን አገባሽ ተረጋጊ ሄርሜላ አረገዘች አላረገዘች ባለቤቷ አለ የወደፊት ባሏ የአሁኑ ፍቅረኛው አለ እና ሄርሜላ አላረገዘችም እውነት አይደለም ወጥመድ አዘጋጅታ ነው ወጥመድ ውስጥ እየገባክ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶች ቤተሰቦች እንዴት ናችሁ ደህና ናችሁ ቻፕስቲክ ያምሩ ያምራል እና እንዴት ናችሁ ደህና ናችሁ አልহামዱሊላህ በላይ በኩል ሁሉ ሰላም ነው አለው ቪዲዮን ሲጀምሩ በላይክ ኮሜንት በሰብስክራይብ ጀምሩ አበርታቱ እያያችሁ ነው ማሻአላህ ተባረካላ በጣም ነው ማማሰግናችሁ ሰብስክራይብ ያረጋችሁ ላይክ እያረጋችሁ ነው ኮሜንት እየጻፋችሁ ነው ጀምሩ እንግዲህ ማሻአላህ ተባረካላ ሽኩራን ከቲራን ኦኬ አኳኒ የስደት ውድ እህቶቼ እናንተ ኑሩልኝ ለኛ ሌላው ተርፍ ነው እና አንተስ ብትሆን የማነው የኤፍሬም ትባለው ማለት ነው የዴቭ ወንድምና የአብራም ወንድም ለሲሙ ወንድም ማለት ወንድም ለወንድም እንደዚህ ጣላት ሀገር ከሀገር ጋር ጣላት እንትን ሲል እናንተ ወንድም ለወንድም ቤት ውስጥ ከእናት ልጆች ጋር መጋፋት ሼም አንተ ምንም ቢሆን ወንድምህ ነው ያስፈልጋል ነገ ማንም ጥሎክ ሲሄድ ወንድም ነው ለአንተ ሽንድ የጀርባ አጥንትክ እሱ ነው ከሱ ጋር አትጋፈጥ ለሴት ቢላ ማለት ነው እሱ ህይወቴ ነው ብሎ ህይወቱን ከመረጣ ምን አገባችሁ እናንተ አትውለት እንዴ ተውት ይኖር ልጁ ይኖር እሷ የተኛ ያስተማረችው መልካም ስራ አይቶ ነው ሌላ ሰው መልካም ስራ የሚሰሩት እርግዝና የጀመረችው በሷ ውሸት ባሏ የድሮ ባሏን ማዋረድ የጀመረችው እሷ የልጇን አባት የራቆት ቪዲዮ የዘችው እሷ የራቆት ቪዲዮ ስትይዘው የዛኔ ቤተሰብ አልተዋረደም የሱም የሷም አልተዋረደም የሚዲያ ህዝብ ይመለከተዋል እኮ ለምንድን ነው የምትዋሹት እናንተ የእናንተ ጊዜ ሲሆን ብቻ ነው እንዴ ጀብድ የሚያስብላችሁ እሷ የተኛው ስራ ጀብድ ነገር ሰርታ ነው ሰው ላይ እንደዚህ ለመፍረድ እንደዚህ ለማባድ የደረሰችው ማለት ነው እሷ የሰራችው ነገር ነው እያንዳንዱን አሁንም ሄርሜላ እየሰራች ያለችው ማለት ነው የውሸቱን የእውነቱን እኛን አያገባን ሁለታችሁ ነው የሚታወቁት እኛ አያገባንም ያየነውን የተመለከትነውን ግን አስተያየት እንሰጣለን ስለዚህ ሩታ ሀብቴ ምን አገባሽ ምን አስቆረቆረሽ አሁን ደርሶ ተቆርቋሪ የምትሆኚ ማለት ነው ድሮ የት ነበርሽ አንቺ ያሳየሽውን ስቴፕ እሷም እያሳየች ነው ለሚዲያ ህዝብ ለእናንተ ሲጀመር ከዚህ ኑሮ ህይወት ሌላ ህይወት የላቸው ከውርደት ምን አይነት ቤተሰብ ነው ወልዶ ያሳደጋችሁ እናንተ አሁን ከገጠር የተወልዳችሁ ገጠር ያደጋችሁ ሰዎች ናችሁ አንቺ እንኳን ድሮ መጣጥሽም የከተማ ልጅ ነሽ ያው የከተማ ልጅ ነሽ ቻፕስቲክ ቀባቡ አለባበስሽ ምናምን ለሰው የምትወረውሪያችሁ ሚላሶሽ ምናምን የከተማ ሰው ያስታቃል የከተማ ሰው ከሰው ጋር ፍቅር አለው የሰው አናናር የኑሮ የምን የዘመድ ፍቅር አለ የቤተሰብ ክብር አለው አንቺስ የታገር ከተማ እንዳደግሽ አላውቅም የቡታጀራ ልጆች ቢሆኑ እንግዲህ እድሜላ ለምለም ለዚህ ደረጃ አብቅታችኋለች
የትም ኮታት ውስጥ የምትውሉት ለቃቅማ ወደ ሚዲያ አመጣቻችሁ። እኛ የመዳም ቅመሞች ማለት ነው በጉልበታችን ጣብ እርግፍ አድርገን ላባችን ማለት ነው የምናገኘው ገንዘብ ነው የሚያስደስተን። እንደናንተ ዝሙት ሰርተን ዝሙት አሳይተን ለሰው ዝሙት አስተምረን አይደለም ገንዘብ የምናገኘው። ልንገርሽ ማለት ነው አንቺም ብትሆኝ እኮ ልዑልን የወለድሽው እኮ ሳትጋቢ ነው ያረገሽው። የድሮ ባልሽም ቢሆን አንቺ ፈልገሽው ወደሽው ሳይሆን ለስራ ስትይ ተገናኝተሽ ነው እሱን ያጠመጥሽው። እሱ ማን ነው? ከማን ነበረ? ፍቅረኛ ነበረ ከነፂ ጋር። አንቺም ከሰው ነው የቀማሽው። አንቺም ከሰው ቀማሽ፣ ከአንቺም ደግሞ ጎበዝ መጣ ቀማች። አሁን ደግሞ ከሷል ማን ይሆን የሚመጣው? እስቲ ማን ይሆን? የተኛው ጥሩ ስራሽ ነው የሚታወቀው? የተኛው ጥሩ ስራሽ አናቅሽም እንዴ? የተጋበሽው አመት ሳይሞላ እኮ ነው ልዑልን የወለድሽው። አሁን ቀለበት ያስራለች እንጂ ሽምግልና ሳይላክ ምናምን የምታረግዘው ምን አገባሽ? አንቺ ያለሽበት መንገድ ነው እሷም አሁን ያለችው እንዴ። ማን ነው ለማን እንትና ላሉ? አንቺ በየተኛው ሽምግልና በየተኛ በዘመድ አዝማድ ተቀብረሽ ተጠይቀሽ ነው እንዲያገባሽው? አንቺም በሚዲያ ነው ያገባሽው። እሷም በሚዲያ መታለች፣ በሚዲያ ቀለበት አስራለች፣ አረገዝኩ ብላ መታለች። እሱ የሷ ፕራይቬቲ ነው። በቃ አለቀ ደቀቀ። ምን አገባሽ? አብርሽ ቢሆን ፈተሽዋል። አልፈልግም፣ በቃ አትመጥነኝም፣ ባለጌ ነህ ምናምን ብለሽ ተፍተሽዋል እኮ። የተፋሹን መራቅ መልሰሽ እንደዚህ መለመን ሼም አይደለም? ወንድ ልጅ ለሚነሹ ሳይሆን በፍቅር ይዛሽ የደካማ ጎኑንም ጠንካራ ጎኑንም እያየሽ ተረዳሽ ነው ወንድ ልጅን የምትይዙ ማለት ነው። የኔ እናት ቻፕስቲክ መቀየርና ልብስ መቀየር፣ ጸጉር መቀያየር ሴት አያስብልም፣ ጎበዝ አያስብልም። ልብሽን አዳምጪው። ሴት ሁኚ። ሴት ሆና አገሯን የምትመራ ጀግና ሴት አለች በየቤቷ በየጓዳዋ። እንዳንቺ ሚዲያ ላይ መታ ዝሙትና ወጥመድና ምናምን ለሰው መርዝ የምትረጫው ሳትሆን ለልጆቿ ብላ፣ ለባሏ ብላ፣ ለቤተሰብ ክብር ብላ፣ ለቤቴ ብላ፣ ለህይወቷ ብላ አንገቷን ጎንበስ አርጋ ቤቷን ያቆመች ጀግና ሴት አለች በየጓዳ። እንዳንቺ አይደለም እያስፈራራሽ። በየተኛው ስራሽ ነው አንቺ ደግሞ እሱን እያስፈራራሽ ለመክሰስ የምታወሪ? እነሱ የከሰሱብሽ በሚታደርጉት ድርጊታቸው ተጠርጥራችኋል። እነሱስ ምን እያልሽ ነው? አብረሽ ከሌላ ሴት አስረገዛ፣ ከሌላ ሴት ልጅ ይዞ መጣ ልትይ ነው? ምን ልትይ? እንደዛ እንዳትይ በህግ ተፋተናል ብላችኋል። እንግዲህ እኛን አያገባንም ባላችሁት መስራት ነው እኔ የምለው ማለት ነው። ተፋተሻል። ከተፋተሹ ባልሽ ጋር ምንድነው ግንኙነትሽ? ምንድነው የፈለግሽው? አሁን ትላንትና ያዙኝ ልቀቁኝ እያልሽ የመጣሽው ማለት ነው። ምን ፈልገሽ ነው? እንደፈለገ ይሁን፣ ያ ህይወቱ ነው። አንቺም የፈለግሽውን ህይወት መኖር ትችያለሽ። እኛ ላይ አትነግዱ። እኛን አታጃጃሉ። ተጃጅላችሁ ያጃጅላችሁ የምድረ ቆረቆም በሁላ። በነገራችን ላይ ቻፕስቲክ ያምራል። አዎ ያምራል። ተቀቡ እናንተም። ያው እነሱ በቃ ከቻፕስቲክ እና ከጸጉር መቀያየር ሌላ ነገር ስለሌላችሁ ከነሱ እሱን ተማሩ። አዎ ቻፕስቲክ ያምራል። አይ ተረጋጊ እንዴ!